ቆይ አንድ ነገር ልጠይቅህ። ኧረ የሰሞኑ አንድ ፖስት እርግብ አድርጋለችና ዳቦ ወይም ዝናብ መታው ነው ምን ብላ ነበርና ስለሱ ምን አስተያየት አለ? እኔንም ታይ እናንተስ ምን ተሰማችሁ? ተሻገራ ልቤ ሰላም እንዴት ናችሁ? ውድ የኖላዊ ፋሚሊ ወሎዬ ሰሞኑን ጌም አለው። በሚቀጥለው ሳምንት ነው አይደል? በሚቀጥለው ሳምንት በ26 ጌም አለውና ከምናሴ ጋር አለን እንዴ ደረታችንን ነፍተን የፋየው ቤተሰብ ፋየው ፋሚሊ አይደለም እሷ ነች እሱ ነው። ወይ ለብቻ ላስገባ እኮ ነው። ምንድነው የምትገባው አንተ? ይኸውልህ አንድ ነገር ልንገርህ። እዚህም ጋር አለ ነው ምናሴን ቅጥቅጥ ካላረግ ነው 1 2 3 ፋየው ነው ሀገሬ ወሎ ገራገሩ የሚቀጀኑበት አዳሩ ገበሩ ከጊዜው ከመሸቱ ከመሸ ናፍቆቱ ጸሎት ሲያርበንተኛ መሸ ከጊዜው ከመሸቱ ከመሸ ናፍቆቱ ጸሎት ሲያርበንተኛ መሸ ደስ ላይ ነው ልባም ደስ ላይ ነው ልባም ደስ ላይ ነው ልባም የሚያምረው አንተ ፍቅር አይገባህም እንዴ? በቃ ወደድኩ ወይስ ችግሩ ሴትነቴ ሳይገድበኝ ፍቅሬን መናገሬ ነው? እኔ ደግሞ እንደማልወድሽ ደጋግሜ ነገርኩሽ እኮ። ምን ነው በሀገር ወንድ ጠፋ እንዴ? ሀገሩ ሁሉ እኮ ወንድ እንደሆነ በደንብ አድርጌ ጠንቅቄ አውቃለሁ። ግን ላታስጨርሰኝ በጅምር የተወከውን ፍቅር ይዤ እንዴት አድርጌ ሌላ ሰው ልይ? ያኔ ልብ ፍቅርን መሸከም እንዳይችል ተሰብሯል። በድጋሚ ሴት ልጅ ማመን አልችልም። ማመን ስለማትችል ወይንስ ስለማትወደኝ? ስለማልወድሽ በቃ ተይኝ። እኔ ላንቺ መሆን ሰው አይደለሁ። ከኔ የተሻለ ሰው ይገባሻል። ቆይ እሺ እንደዛ ካስብ አንተ ለምን ለኔ የሚገባኝን የተሻለ ሰው አትሆንልኝም? አንቺ የኔ ምርጫ አይደለሽማ። በቃ እኔ ራሴ ህግ አለኝ። ፍቅር በህግ አይመራም። ያልኖርኩትን ቃል እንዳምን አትጠብቂኝ። እኔ በፍቅር አላምንም። ተመለሰሽ ባመጪ ደስ ይለኛል። እና የመጨረሻ ውሳኔ አትፈልጊኝ? አልፈልግሽም። ስለረበሽኩ በጣም ይቅርታ። ሁለተኛ ደግሜ ወደ አንተ አልመጣም። ፊዚካል ካትማራ ለምን ይከፋል? ዋኘት በመጣስ ለመስገን ለካኑ ፍርቺንጂ አልቻት ፓርትነር በጣም ነው። አንተ እኮ ማስከፋት የሌለብህን ሰው ስለማታውቅ ነው።